ሙዚቃን ከልቡ ለመረዳት ተነሳችሁ። ነገር ግን የት መጀመር እንዳለባችሁ፣ ከምን መጀመር እንዳለባችሁ፣ የትኛውን ዩቲዩብ ቪዲዮ ማየት እንዳለባችሁ አታውቁም። እኔም እንደናንተ ነበርኩ። የዛሬ 2 ዓመት ሙዚቃ ራሴን ለማስተማር ስወስን ብዙ ግራ የሚያጋቡ የተወሳሰቡ ነገሮች አጋጥሞኛል። ነገር ግን አሁን ቁጭ ብዬ ወደኋላ ስመለከት ኦኬ ነገሮች እንደዚህ እንደምናስበው የተወሳሰቡ አይደሉም። ቁጭ ብለን ትክክለኛ ቃላቶችን የምንመርጥ ከሆነ ሳናወሳስብ ቀላል አድርገን ማስረዳት እንችላለን ብዬ ተነስቻለሁ። ስለዚህ ከኔ ጋርም ይሄንን ነው የምንወያየው። ይህን ቪዲዮ ከመጀመራችሁ በፊት ከእናንተ የምፈልገው ነገር አለ። እሱም ቢያንስ እስክሪፕቶና ወረቀት ይዛችሁ መገኘት አለባችሁ። ብዙ ሀሳቦች እናነሳለን። እነዛን ሀሳቦች ደግሞ ወደፊት ልትጠቀሟቸው የምትችሉት ነገር ስለሚሆን ቢያንስ እየጻፋችሁ እያስታወሳችሁ መሄድ ይኖርባችኋል። ዋይት ቦርዱ ላይ የሳልኳቸውን የጻፍኳቸውን ሀሳቦች በጠቅላላ ደግሞ ቴሌግራም ቻናሌ ላይ ታገኙታላችሁ። ዲስክሪፕሽን ውስጥ አስቀምጥላችኋለሁ። ዋነኛውም ጥያቄ የሚሆነው ሙዚቃ ምንድን ነው? መጀመሪያ መረዳት ያለብን ነገር፣ እናንተም የግላችሁ ትርጉም ሊኖራችሁ ይገባል። እኔ ሙዚቃ ማለት ስራ ስሰራ፣ ከጓደኞች ጋር ውጪ ሰውን ሳጠና የመሳሰሉት በነዛ ጊዜያት ህይወትን የማጣፍጥበት መንገድ ነው ሙዚቃ። ለኔ እሱ ነው። ነገር ግን ሙዚቃ ዓለም አቀፍ የሆነ ወጥ የሆነ ትርጉም አለው። እሱ ምንድነው? የዓለም ቋንቋ ነው። ግን ደግሞ እኔ ጋር የመጣችሁት ለመሸምደድ አይደለም። ስለዚህ የዓለም ቋንቋ ነው ብቻ ብለን ሳይሆን የምናቆመው ለምንድን ነው የዓለም ቋንቋ? ሁለት ትልቅ ምክንያት አለ። የመጀመሪያው ምክንያት ዓለም አቀፋዊ የሆነ ተደማጭነት ስላለ፣ ያ ማለትም ደቡብ አፍሪካ የተሰራ ሙዚቃ ሄዶ አውሮፓ የመደመጥ እድል አለው። ጃፓን የተሰራ ሙዚቃ አፍሪካ መጥቶ የመደመጥ እድል አለው። በዚህ ምክንያት የዓለም ቋንቋ ነው ማለት እንችላለን። ሁለተኛውና ዋነኛው ብዬ ደግሞ የማምነው ከተለያየ ቦታ የተለያዩ ሙዚቀኞች፣ ለምሳሌ ከአሜሪካ ድራመር ብናመጣ፣ ከአውሮፓ ጊታር የሚጫወት፣ ከአፍሪካ ኪቦርድ የሚጫወት፣ ከአውስትራሊያ ደግሞ ቤዝ ጊታር የሚጫወት ይዘን አንድ ቦታ ሰብስበናቸው 3-4 ሰዓት ብንሰጣቸው ትላልቅ ሙዚቃዎችን መስራት ይችላሉ። ያም ደግሞ የሆነበት ምክንያት የሙዚቃ ቋንቋ አንድ ስለሆነ፣ ከየትም ቦታ ሆንክ የሙዚቃ መግባቢያ ቋንቋ አንድ ስለሆነ ከማንም ጋር ተግባብተ ሙዚቃ መስራት ትችላለህ። እነዚህ ሁለት ምክንያቶች ሙዚቃን የዓለም ቋንቋ ያስብላሉ። ይህንን ከተረዳን በኋላ እሺ ሙዚቃ የዓለም ቋንቋ ነው፣ ቋንቋን እንዴት ልንረዳ እንችላለን? ምክንያቱም ሙዚቃን እንደ አንድ ጽንሰ ሀሳብ የምናየው ከሆነ፣ ቋንቋ ነው ብለን የምንመጣ ከሆነ እጅግ በጣም ውስብስብ ብሎ እናገኘዋለን። ምክንያቱም ትልቅ ጽንሰ ሀሳብ ስለሆነ፣ ያንን የተወሳሰበ ጽንሰ ሀሳብ እንዴት ልንረዳ እንችላለን ነው ዋናው ጥያቄ። ያም ደግሞ ሊሆን የሚችለው ወደ ቀላል ጽንሰ ሀሳቦች በመከፋፈል ነው። ጥያቄው ግን ምን ብለን? ስለዚህ ሙዚቃን ቋንቋ ነው ብለናል፣ የዓለም ቋንቋ ነው፣ መግባቢያ ነው። ስለዚህ ይሄንን የዓለም ቋንቋ መግባቢያ ምን ብለን ልንከፋፈል እንችላለን? ወይም ደግሞ ለመረዳት ምን ብለን ወደ ቀላል ጽንሰ ሀሳቦች ማውረድ እንችላለን? ለዚህም ደግሞ ጥያቄ መልሱ የሚሆነው ሚውዚክ ቲዮሪ ነው ማለት ነው። ስለዚህ እዚህ ጋር ትልቅዬ ልጨምርበት። የሙዚቃ ቲዮሪ ሙዚቃን እንድንረዳ ከሌላም ሰው ጋር እንድንግባባ የሚያግዘን የሚረዳን ትልቅ ጽንሰ ሀሳብ። በሚውዚክ ቲዮሪ መሰረት ሙዚቃ በ3 እንከፍለዋለን ይላል። የመጀመሪያው የሚሆነው ዜማ፣ ሁለተኛው ህብረ ድምጽ፣ ሶስተኛው ደግሞ ስልተ ምት። ዜማ ማለት ተከታትለው የሚመጡ፣ ልብ በል ተከታትለው የሚመጡ ከፍና ዝቅ ያሉ ነገር ግን ቅኝት ላይ የተመሰረቱ፣ እንመጣበታለን። ቅኝት ላይ የተመሰረተ ድምጾች ናቸው። ስለዚህ ተከታትለው መጥተው ከፍና ዝቅ ማለት ወፍራምና ቀጭን ማለት ነው። እንዲሁም ደግሞ ቅኝት ላይ መሰረት አድርገው የተገነቡ የተደረደሩ ድምጾች ዜማዎች ማለት እንችላለን። ሁለተኛው ደግሞ ህብረ ድምጽ፣ ራሱ ስሙ እንደሚገልጸው በአንድነት ወይ በብዛት የሚለውን ነገር ያመልካል። ህብረ ድምጽ ማለት ደግሞ በህብረት የሚሰሙ ከሁለት እና ከዛ በላይ የሆኑ ቅኝት ላይ መሰረት አድርገው የተገነቡ ድምጾች ናቸው። ስለዚህ ከአሁኑ መረዳት እንችላለን ቅኝት ሁለቱም ጋር አለ፣ ዜማም ጋር ህብረ ድምጽም ጋር አለ። ሶስተኛው ደግሞ ሙዚቃ ይከፈላል ብለን የምናወራው ስልተ ምት ወይም ደግሞ ሪትም ማለት ነው። ሪትም ማለት የሙዚቃ ጊዜ መለኪያ ወይም ደግሞ ጀርባ አጥንት፣ እንዲሁም ደግሞ ቅድም የተወያየንባቸው ዜማና ህብረ ድምጽ ሃርመኒና ሜሎዲ የሚስማሙበት የሚግባቡበት ላይ ነው። ምክንያቱም ሃርመኒና ሜሎዲ አንድ ላይ ነው መንቀሳቀስ ያለበት። አንዱ ከአንዱ ከቀደመ፣ አንዱ ከአንዱ ቀድሞ ከመጣ ከበለጠ አለመግባባት ይፈጠራል። ስለዚህ እነዚህን 3 ንዑስ ጽንሰ ሀሳቦችን ይዘን ሙዚቃን ለመረዳት ይበልጥ ለማወቅ
ይረዱናል፣ እኛም ደግሞ እንጠቀማቸዋለን በደንብ። ነገር ግን እንደተረዳነው ከሆነ ቅኝት ከምናስበው በላይ ትልቅ ቦታ አለው ሙዚቃ ውስጥ። ምክንያቱም ሙዚቃ ከተመሰረተበት ሶስቱ ነገር ሁለቱ ነገር ቅኝት ላይ ተገን ያደርጋሉ፣ ወይም ቅኝት ላይ ተገን አድርገን ነው የምንገነባቸው። ስለዚህ ቅኝት ምን ማለት ነው? ሁላችንም ስኬል ወይ ደግሞ ቅኝት የምንለው ምን ማለት ነው? ጽንሰ ሀሳቡ ነገሮች የሚቀሉን በምሳሌ ሲሆኑ አይደለም። ቅኝት ማለት በአጭሩ እንደ መሰላል እዩት። ለምን እንደሆነ እነግራችኋለሁ። መሰላል ጥቅሙ ምንድን ነው? ዝቅ ካለ ቦታ ወይም ደግሞ እታች ከሆናችሁ እላይ ያደርሳችኋል፣ እላይ ደግሞ ከሆናችሁ ጣሪያ ላይ ከሆናችሁ ደግሞ ምድር ላይ ያወርዳችኋል። ቅኝት ደግሞ የድምጾች መሰላል ነው። ጥቅሙ ምንድን ነው? እታች ያለውን ወፍራም ድምፅ እላይ ካለው ወፍራም ድምፅ የምናገናኝበት። ነገር ግን ዝም ብለን እታች ያለውን ድምፅ እላይ ካለው ድምፅ ጋር ዝም ብለን አናገናኘውም። ወደ ላይ ለመውጣት ወይም ደግሞ ወደ ታች ለመውረድ የተለያዩ አይነት መረጋገጮች አሉ። እነዚህ መረጋገጮች ሌሎች ድምፆች ናቸው በመካከላቸው ያሉ። ስለዚህ መገንባት የምንፈልገው አይነት ሜሎዲ ካለ ወይም ደግሞ መስራት የምንፈልገው አይነት ሃርመኒ ካለ የምንመርጠው ቅኝት ያን ላይ መሰረት ያደረገ ነው ማለት ነው። ብዙ የቅኝት አይነቶች አሉ። ነገር ግን አብዛኛውን ጊዜ የምንጠቀማቸውን እንጥቀሳቸው። የመጀመሪያው ፔንታቶኒክ ስኬል ወይ ደግሞ ፔንታቶኒክ ቅኝት። አብዛኛው የሀገራችን ቅኝት እነ ትዝታ፣ ባቲ፣ አምባሰል የምንላቸው ነገር የሚካተቱበት ቦታ ነው። ፔንታቶኒክም የተባለበት ዋነኛው ምክንያት ስሙ እንደሚናገረው ፔንታ 5 ማለት ነው። 5 ድምጾች ላይ መሰረት ያደረገ የድምፅ መሰላል ወይ ቅኝት ነው ማለት ነው። ሁለተኛው ዳያቶኒክ። ዳያቶኒክ ስኬል ደግሞ አብዛኛው ጊዜ ምዕራቦች ላይ የሚዘወተር በውስጡም ደግሞ 7 ድምጾችን ይዞ የሚደረደር የሙዚቃ መሰላል ወይም ቅኝት ነው። ሶስተኛ ብሉዝ። ብሉዝ ደግሞ 6 ድምጽ ያለው ቅኝት ነው። አራተኛው ደግሞ ሆልቶን ነው። ይህም ደግሞ 7 ድምጽ የያዘ የሙዚቃ መሰላል ቅኝት። ነገር ግን እኔ ጋር የመጣችሁት ትርጉም ብቻ ለማግኘት ሳይሆን ያ ማለትም ለመሸምደድ ብቻ ሳይሆን ከልቡ ለመረዳት። ስለዚህ የሙዚቃ ፈርጥ የሆነውን ቅኝት ከልቡ መረዳት ይኖርባቸዋል። ያም ደግሞ መረዳት የምትችሉት ይበልጥ መመራመር ሲጠየቅባችሁ ነው። ያ ማለትም ቅኝት መሰላል ነው አለን አይደለ? ለታች ያለውንና ላይ ያለውን ድምጽ የሚያገናኘን። እሺ መሰላል ከሆነ መሰላሉ እንዴት ነው የሚሰራው? የድምጽ መሰላሉ ወይም ደግሞ ቅኝቱ እንዴት ነው የሚሰራው? ኖርማል መሰላል ቢሆን በእንጨት በብረት እንላለን አይደል? የሙዚቃ መሰላል ግን እሺ እንዴት ነው የምንገነባው ወደሚለው ጥያቄ መምጣት ይኖርብናል። ቅኝትም የሚገነባው በድምጽ ርቀት ነው። ምክንያቱም የድምጾች ስብስብ አይደለ? እርስ በራሳቸው ሲደረደሩ ሲገነቡ በድምጽ ርቀት ወይም ደግሞ ኢንተርቫል በሚባለው ጽንሰ ሀሳብ። ይሄ ደግሞ ኢንተርቫል የሚለካው በግማሽ ወይ ደግሞ በሙሉ ድምጽ። ግማሽ ወይም ደግሞ ሙሉ ድምጽ የሚለውን ሀሳብ በቀላሉ ለማስረዳት ፒያኖ ካላችሁ ከሌላችሁ ደግሞ ስልካችሁ ላይ ፒያኖ ከፍታችሁ በአንዴ መረዳት እንችላለን። እዚህ ጋር እኔ ስዬላችኋለሁ። ፒያኖ ሲሰራ ከስር ነጭና ከላይ ጥቁር ቁልፎች ይኖሩታል። ነገር ግን አደራደሩ ወጥ ነው። ፒያኖ ልብ ብላችሁ የምትመለከቱ ከሆነ 2 ጥቁርና 3 ጥቁር፣ 2 ጥቁር 3 ጥቁር ቁልፍ እያለ ነው እየተደረደረ የሚሄድ። በዛ መሰረት ነው ቁልፎች ተደርድረው ፒያኖ ላይ የሚቀመጡት። ፒያኖም ደግሞ ሙዚቃም ለማስተማር የምንጠቀምበት ኢንስትሩመንት ነው። ዩኒቨርሳል ኢንስትሩመንት ስለምንለው ሁሉንም ኖቶች ያካተተ ስለሆነ። ወደ ስያሜያቸውም ስንመጣ ሙዚቃ ላይ ያሉት ኖቶች የራሳቸው ፊደል ይሰጣቸዋል። ያንም ደግሞ ከፒያኖ ላይ መመልከት እንችላለን። ነጮቹ ኪዎች የራሳቸው ስም አላቸው። ጥቁሮቹ ናቸው በነጮቹ ላይ ተገን አድርገው ስም የሚሰጣቸው። ከኛ በፊት የነበሩት ሰዎችም ወደ ስያሜያቸው ሲመጡ ሙዚቃ ላይ የሚያስፈልገን 7 ፊደሎች እንደሆነ ብቻ ተረዳን። በዛ ላይ ተገን አድርገን ነው ፒያኖም ስም የምንሰጠው። ከሁለቱ ጥቁር ቁልፎች ፊት ለፊት ያለው ሲ ነው ተባለ። ከሶስቱ ጥቁር ቁልፎች ደግሞ ፊት ለፊት ያለው ኤፍ ነው ተባለ። ስለዚህ ያንን መሰረት አድርጎ ነው ፊደሎቹ የተደረደሩ። በዛ መሰረት ስለሆነ የሚደረደረው ከሲ ጀመርን። ሲ አልፋቤቱን ስንከተል ዲ፣ ኢ፣ ኤፍ፣ ጂ አለን። ነገር ግን 7 ፊደል ብቻ ስለሚያስፈልገን ጂ 7ኛው ፊደል ስለሆነ ተመለስን ወደማ ወደ ኤ በአልፋቤቱ መሰረት። ስለዚህ ኤ ቢ ሲ ዲ እያለ ይቀጥላል። ስለዚህ ኤ ቢ ሲ ዲ ኢ ኤፍ ጂ ኤ ቢ ሲ ዲ ኢ ኤፍ ጂ እያለ ነው የሙዚቃ ፊደሎች የሚቀጥሉት። ፊደል መሆኑም ደግሞ ትርጉም ይሰጣል። ምክንያቱም ሙዚቃ የዓለም ቋንቋ ነው እያለን እያወራን ነበር። የነጮቹን ቁልፎች ስያሜ ካወቀን በኋላ ጥቁሮቹ ስያሜያቸውን የሚያገኙት በነጮቹ ላይ ተገን አድርገው ነው ተባብለናል ነበር። የራሳቸው ስም የለም። በጣም ነው የሚያሳዝነው። ስለዚህ እንዴት ነው ስያሜ የምንሰጣቸው? ስያሜያቸውን የሚያገኙትም ደግሞ አጠገባቸው ካለው ነጭ ቁልፍ ስለሆነ ጥቁሩ ቁልፍ ከነጩ ቁልፍ በኋላ ከመጣ ሻርፕ በሚለው
ምልክት ልንገልጸው ስም ልንሰጠው እንችላለን። ጥቁሩ ቁልፍ ደግሞ ከነጩ ቁልፍ ቀድሞ ወይ ደግሞ በፊት ከመጣ ፍላት በሚለው ምልክት ልንገልጸው ስም ልንሰጠው እንችላለን። ሻርፕ እና ፍላት እንዴት ነው የምንሰጠው? እዚሁ ጋር መመልከት እንችላለን። ለምሳሌ ከሁለቱ ጥቁር ቁልፎች መጀመሪያ ያለው ሲ ነው ብለናል። ስለዚህ ይሄኛው ጥቁር ቁልፍ ከዚህኛው ሲ ቀጥሎ ስለመጣ ምን አይነት ስያሜ መስጠት እንችላለን? ሲ ሻርፕ ብለን ስም መስጠት እንችላለን። ያም የሆነበት በኋላ ወይም ደግሞ ከፍ ብሎ ስላገኘ። ነገር ግን በተመሳሳይ ሁኔታ ከዲ ቁልፍ ወይም ደግሞ ከዚህኛው ነጭ ቁልፍ ከዲ ቁልፍ በፊት ነው የመጣው። በፊት ደግሞ ከመጣ በምን አይነት ምልክት መግለጽ እንችላለን? በፍላት ምልክት። ያ ማለትም ይሄው ራሱ ቁልፉ ዲ ፍላት ይሆናል ማለት ነው። ይህንን ታሳቢነት አድርገን አሁን ደግሞ ወደ ድምፅ ርቀት መለኪያ መምጣት ይኖርብናል። የድምፅ ርቀት የሚለካው ግማሽና ሙሉ ድምፅ ነው ብለን አይነበረ? ስለዚህ ወደ ኪቦርዳችን ስንመለስ ማወቅ ያለብን ነገር እያንዳንዱ ቁልፍ እርስ በራሱ በግማሽ ድምፅ ነው ርቀት ያለው። ያ ማለትም ከሲ ወደ ሲ ሻርፕ ስንሄድ ግማሽ ድምፅ ከፍ አለን ይባላል። ከሲ ሻርፕ ወደ ዲ ስንል ሌላ ግማሽ ድምፅ ከፍ አለን ማለት ነው። ስለዚህ ከሲ ወደ ዲ ስንዘል ምን ይሆናል? ሙሉ ድምፅ፣ ግማሽ ድምፅ እና ግማሽ ድምፅ፣ ከዚህ ወደዚህ ግማሽ ድምፅ፣ ከዚህ ወደዚህ ግማሽ ድምፅ። ስለዚህ ከሲ ወደ ዲ ሙሉ ድምፅ ነው ሄዱ። ስለዚህ የነዚህ ግማሽና ሙሉ ድምፅ ርቀቶች መለያየት ነው ቅኝቱን የተለየ የሚያደርጉት። አንድም ደስ የሚል ነገር ልንገራችሁ ስለ ቅኝት። ቅኝት መሰላል ነው አላልኳችሁም ነበረ? መሰላል ደግሞ መረጋገጫ አላችሁ አይደለ? እናንተ መሰላል ስትጠቀሙና እግራችሁ ድንገት በመረጋገጮቹ መካከል ቢሾልክ አዳልጧችሁ እንደምትወድቁ ሁሉ አንድ ሰው አንድ ቅኝት ላይ ሙዚቃ እየተጫወተ እያለ በተለይ ድምፃዊ ሆኖ እየዘመረ ወይ ደግሞ እየዘፈነ ካለ እና ድንገት ከቅኝቱ ውጪ ያለ ድምፅ፣ ያ ማለትም ከመሰላሉ መረጋገጮች ውጪ ያለ መረጋገጫ ከረገጠ ምን ይባላል? አይደላይም። የተለያየ ቦታ ላይ ትሰሙት ይሆናል። ሸረፍክ ወይ ደግሞ ከቅኝት ወጣ ይባላል አይደለ? እንደዛ የሚባለው ለጆሮ የሚከብድ ነገር ስለወጣ ነው። መሰላሉ መረጋገጫው እስከሌለ ሾልካችሁ ስለምትፈርጡ። ማንም ሰው ሙዚቃ ሲጀምር በደንብ የሚመለከተው መጀመሪያም የሚማረው ቅኝት ቢኖር ዳያቶኒክ ስኬል ነው። ሁለተኛው እዚህ ጋር ማለት ነው። ከዳያቶኒክ ስኬልም ደግሞ ሜጀር ዳያቶኒክ ስኬል። ያም የሆነበት ምክንያት ለመደርደርም ለመረዳትም እጅግ በጣም ቀላል ስለሆነ ነው። ታዋቂ የሆነውን ሜጀር ዳያቶኒክ ስኬል ነው ዛሬ እንደ ምሳሌነት የምናየው። ሲ ሜጀር ዳያቶኒክ ስኬል ወይም ደግሞ ሲ ሜጀር ዳያቶኒክ ቅኝት ነው የምናየው። ይህንንም ቅኝት በመጠቀም አደራደሩን ባህሪውን እዚሁ እናወጋለን። ከሽምደዳ ዓለም መውጣትም ስላለብን ቅኝቱንም በደንብ መረዳት ስላለብን ይህን ቅኝት ተገን በማድረግ እንዴት እንደተደረደረ ቅድም የተወያየነውም ደግሞ ግማሽና ሙሉ ድምፆች እንዴት እዚህ ጋር እንደሚሰሩ እናያለን። እላይ በሰራነው ኪቦርድ መሰረት ይሄ ቅኝት ሲደረደር ምን አይነት የድምፅ ልኬት ወይም ደግሞ ምን አይነት ግማሽና ርቀት ድምፅ ተጠቅመዋል የሚለውን ነገር እናያለን። መጀመሪያም የሚሆነው እላይ በመጠቀም በመካከላቸው ያለውን የድምፅ ርቀት እዚሁ ማወቅ እንችላለን ማለት ነው። ስለዚህ ከሲ ወደ ዲ ምን ያህል ርቀት አለ? በኪቦርዳችን መሰረት እንመልከት አንድ ላይ። ከሲ ወደ ሲ ሻርፕ ግማሽ ድምፅ፣ ከሲ ሻርፕ ወደ ዲ ምን ይሆናል? ሁለተኛ ግማሽ ድምፅ። ሁለት ግማሽ ድምፅ ደግሞ ሙሉ ድምፅ ይሆናል። ስለዚህ ሄደን እዚህ ጋር አንድ እንበለው። ከዲ ወደ ኢስ፣ ከዲ ወደ ቀጣዩ ድምፅ እንዴት ምን ማድረግ እንችላለን? ይሄ ዲ ሻርፕ ነው ማለት እንችላለን። ስለዚህ ከዲ ወደ ዲ ሻርፕ ግማሽ ድምፅ፣ ከዲ ሻርፕ ወደ ኢ ደግሞ ሌላ ግማሽ ድምፅ። ስለዚህ ሁለት ግማሽ ድምፅ ምን ይሆናል? አንድ ሙሉ ድምፅ። ሄደን አንድ እናስቀምጣለን። እንሂድ እዚህ ጋር ከኢ ወደ ኤፍ ለመሄድ በመካከሉ ምንም አይነት ጥቁር ድምፅ የለውም። ኪቦርዳችሁ ላይ የራሳችሁ ኪቦርዳችሁ ላይ እንደምትመለከቱ። ስለዚህ ከኢ ወደ ኤፍ ለመሄድ አንድ ግማሽ ድምፅ ብቻ ነው የተመለከተው። ስለዚህ እዚህ ጋር አንድ ከግማሽ እናደርጋለን። በዛ መሰረት ስንቀጥል ከኤፍ ወደ ጂ በመካከላቸው አንድ ጥቁር አለ። ስለዚህ አንድ ሙሉ ድምፅ። ከጂ ወደ ኤ በመካከለው አንድ ጥቁር ቁልፍ አለ። ስለዚህ እሱም አንድ ሙሉ ድምፅ። ከኤ ወደ ቢ በመካከሉ አንድ ጥቁር ቁልፍ አለ። ስለዚህ አንድ ሙሉ ድምፅ ነው የሚሄደው። ከሲ ወደ ቢ ምንም አይነት ቁልፍ የለም። ስለዚህ ግማሽ ድምፅ ነው የሚሄደው ማለት ነው። በዚህ መሰረት ምንድን እንረዳለን? ሜጀር ዳያቶኒክ ስኬል ሲሰራ የምንጠቀመው የግማሽና የሙሉ ድምፅ አጠቃቀማችን ፓተርን ይኖረዋል ማለት ነው። ያ ማለትም መጀመሪያ ላይ አንድ ሙሉ ድምፅ ዘለልን፣ አንድ ሙሉ ድምፅ ዘለልን፣ ግማሽ ድምፅ ዘለልን፣ ሙሉ ድምፅ፣ ሙሉ ድምፅ፣ ሙሉ ድምፅ፣
ግማሽ ድምፅ ሆነ ማለት ነው። ስለዚህ ይህንን ህግ ተጠቅመን ሌላ ምንም አይነት ዳያቶኒክ ሜጀር ስኬል መስራት እንችላለን ማለት ነው። ስለዚህ ወደ ሶስቱ ጽንሰ ሀሳቦች ስንመለስ ሁለቱ ዜማና ህብረ ድምፅ ቅኝት ላይ ተገን ያደረጉ ነገሮች ናቸው። ስለዚህ ዜማ ስንሰራ ከነዚህ ድምፆች ውጪ ሊሆን አይገባውም። ከሆነም ደግሞ ለጆሮ የሚረብሽ ወይም ደግሞ ሸረፍን የሚባለው ነገር ይመጣብናል ማለት ነው። መልቀም ነው የሚሆነው። እነዛን የለቀምነውን ድምፆች አከታትለን መጠቀም። ነገር ግን ሃርመኒ ሲሆን እንዴት ነው ይህንን ቅኝት ሃርመኒ ለመስራት የምንጠቀም? ሃርመኒ ላይ ዛሬ ደግሞ የምናየው አንዱን ሀሳብ ብቻ ነው። እሱም ትራያድ ይባላል። ትራያድ ወይም ደግሞ የሶስት ድምፅ ቃና፣ ራሱ ስሙ እንደሚናገረው የሶስት ድምፆች ቃና ነው። ሶስት ድምፆች አንድ ላይ ሲሰሙ ሃርመኒ ምን ይባላል? ትራያድ። እነዛን የምንሰማቸውን ሶስት ድምፆች ደግሞ ልናገኛቸው የምንችለው ቅኝትን በመጠቀም ምን መሰላችሁ? እዚህ ጋር የጻፍኳቸው ቁጥር ይታያችኋል። 1 3 5 እነዚህ ቁጥሮች ምን መሰላችሁ የሚያሳዩት ቅኝቱ ላይ ያሉትን የድምፆቹን ቦታ ነው የሚያሳዩት። ያ ማለትም የመረጥነው ድምፅ ይኖራል አይደለ? ሃርመኒ ልንሰራበት ወይም ደግሞ ህብረ ዝማሬ ህብረ ድምፅ ልንሰራበት ያሰብነው ድምፅ ሊኖር ይችላል። ያንን ድምፅ ላይ ይዘን ከዛ ሄደህ ሶስተኛው ላይ ከዛ በኋላ ደግሞ ከዛው ሄደ ደግሞ አምስተኛው ላይ ያዝ ማለት ነው። ትራያድ ሲገነባም እንደዛ ነው። ለምሳሌም ደግሞ ሲ ሜጀር ዳያቶኒክ ስኬል ላይ መመልከት እንችላለን። ሲን በዚህ ምሳሌ አንደኛ ብለን የምንመለከተው ከሆነ ሄደን ሶስተኛውንም ድምፅ መያዝ ይኖርብሃል ይላል። ያ ማለትም 1 2 ሶስተኛ ከዛ በኋላ ደግሞ እንደገና ሄደ ደግሞ አምስተኛውን ድምፅ መያዝ ይኖርብሃል። ስለዚህ 1 2 3 4 አምስተኛ። በዚህ መሰረት እነዚህን ሶስት ድምፆች አንድ ላይ የምትጫወት ከሆነ ትራያድ ሰርተሃል ማለት ነው። አንድ ላይም ስናመጣቸው ኢን አምጥተን ሲ ላይ ማምጣት እንችላለን። ጂን ደግሞ ይዘን ከነዚህ ላይ። ስለዚህ ከቅኝቱ ላይ ተነስተው የተደረደሩ እነዚህ ሶስት ድምፆች ሃርመኒ መሆን ይችላሉ። ምን አይነት ሃርመኒ? ትራያድ። የተጠቀሙት ምን አይነት ነው? 1 3 5 የሚለውን ሩል ስለተጠቀሙ። ይሄንንም ህግ ተመሳሳይ አድርገን ለሁሉም ድምፆች የራሳቸውን ትራያድ ወይም ደግሞ ሃርመኒ መስራት እንችላለን። የተነሳ ነው ከሲ ነበር አይደል? ለምን ከዲ አንነሳ? ዲን እንደ አንድ አስበን ከዚህ እንነሳለን አይደል? 1 2 3 ኤፍ ላይ እናልፋለን። ከዛስ ከእንደገና ከዲ ደግሞ 5 እንቆጥራለን። 1 2 3 4 5 ኤፍ እና ኤ ላይ ወረደ ማለት ነው። እነዚህን ስናመጣቸው ኤፍ ኤን ስናመጣቸው ሌላ ትራያድ ቅኝቱን ተጠቅመን ሌላ ትራያድ ሰራን ማለት ነው። ይህንን ህግ ይዘን ለሁሉም መስራት እንችላለን። ለኢ ሲሆን 1 2 3 ጂ ላይ እናርፋለን። እሺ ጂን ይዘን እንመጣለን። 1 2 3 4 5 ቢ ላይ አረፍን። ለኤፍ ደግሞ እንስራ። 1 2 3 ኤ 1 2 3 4 5 ሲ። መልካም። ለጂ ደግሞ እንስራ። 1 2 3 ቢ ላይ አረፍን አይደለ? 1 2 3 4 ብለን ወዴት እንሂድ? ወዴት ነው የምንሄደው? ይሄው ተመልሰን መጣን። ይሄና ሲ ተመሳሳይ ነው። ይሄ ወፍራሙ ሲ ነው፣ ይሄ ቀጭኑ ሲ ነው። ተመልሰን መጣን። ስለዚህ 1 2 3 4 ወይ ደግሞ 4 5 ዲ ላይ ነን ማለት ነው። ዞሮ ስለሚመጣ ቅኝቱ የተደረደረው በእነዚህ ውስን 7 ድምፆች ስለሆነ ተመልሶ የሚዞርበት ነገር ነው የሚሆነው ማለት ነው። የኤን ስንሰራስ 1 2 3 ሲ ላይ ነን። 1 2 3 ወይ 3 4 5 ኢ ላይ ነን። የቢን ስንቀጥል 1 2 ይኸው 3 ዲ ካናቱ ላይ 1 2 3 4 5 የሲ ተመልሶ የሲ ነው፣ ተመሳሳይ ነገር ነው። ስለዚህ ቅኝቱን በመጠቀም እንዴት ሃርመኒ እንሰራለን የሚለው ጽንሰ ሐሳብ በአንዱ ጽንሰ ሐሳብ ትራያድ አንዱ የሃርመኒ አይነት አይተናል 1 3 5 በሚለው ጽንሰ ሐሳብ። ነገር ግን በሚገርም ሁኔታ ሁሉም ትራያዶች ተመሳሳይ አይደሉም። ሁሉም ትራያዶች ተመሳሳይ ድምፅ፣ ተመሳሳይ ስሜት ውስጣችን ውስጥ ሊከቱ አይችሉም። አይነታቸው ደግሞ እነዚህ ነው። እዚህ የመጀመሪያው ሜጀር በካፒታል ኤም ማየት እንችላለን። ሁለተኛው ማይነር ስሞል ኤም፣ ሶስተኛው ዲሚኒሽድ፣ ከዛ በኋላ ደግሞ አራተኛው ኦግመንትድ። እነዚህ የትራያድ አይነቶች ናቸው። ነገር ግን አሁንም ከሽምደዳው ዓለም መውጣት አለብን።
ይሄ እንዲህ ነው ብለን በመሸምደድ ሳይሆን ሜጀር የሆነው ለምንድን ነው፣ ማይነር የሆነው ለምንድን ነው፣ ዲሚኒሽድ የሆነው ለምንድን ነው፣ ኦግመንትድ የሆነው ለምንድን ነው ብለን ራሳችን መጠየቅ ይኖርብናል። ይህንንም ደግሞ ለመረዳት ምንድን ነው የምናደርገው? ተመልሰን ወደ ቅኝታችን ነው ሄደን የምንረዳው። ነገር ግን አሁን ለየት ባለ መልኩ እንመልከተው። በፊደሎች ነበር እስካሁን ድረስ ስናያቸው የነበረው። ነገር ግን ለሁሉም ቅኝት እንዲሰራልን ለምን ወደ ቁጥር አንቀይረውም? ያ ማለትም ሲን 1 እንበለው፣ ዲን 2 እንበለው፣ ኢን 3 4 5 6 7 8 ወይም 1። ስለዚህ በቁጥር ማስቀመጣችን ምንም አይነት ሌላ ዳያቶኒክ ስኬል ብንሰራ በተመሳሳይ ህግ መረዳት ስለምንችል። አሁን ምን ይላል? ከኛ በፊት የነበሩ አንጋፋ እጅግ ምጡቃን ሙዚቀኞች ሜጀር ትራያድ ልናገኝ የምንችለው በመጀመሪያው ድምፅ፣ በአራተኛው ድምፅ እና በአምስተኛው ድምፅ ላይ ተገን አድርጎ የተገነቡት ትራያዶች ናቸው ይለናል። ለምን እንደሆነ ለመመራመርም ምንም በኋላ እንመጣበታለን። ማይነር ደግሞ በቅኝቱ ላይ ያለው ሁለተኛ ድምፅ፣ ሶስተኛ ድምፅ እንዲሁም ደግሞ ስድስተኛ ድምፅ ላይ ነው የምናገኘው እነዚህን ትራያዶች ይለናል። ዲሚኒሽድ መንቀረን እዚህ ጋር ዲሚኒሽድ ደግሞ ከቅኝቱ ስንተኛ ላይ ነው የሚለን? ሰባተኛ ላይ ብቻውን ነው። ያሳዝናል። 8 ተመልሶ ሜጀር ይሆናል። 8 ማለት ኦክታቭ ማለት ነው። ተመልሶ ወደ ሲ ይመጣል ማለት ነው። ኦግመንትድ በሚገርማችሁ ሁኔታ ሜጀር ዳያቶኒክ ስኬል ላይ አይገኝም። ነገር ግን እሱንም ሄደን እንመለከታለን። ታዲያ አንደኛው ላይ ያለው የተደረደረው ትራያድ ከሁለተኛ ያለው የተደረደረው ትራያድ በምን ይለያል? ለምንስ ሜጀር ሆነ? ለምንስ ማይነር ብለን መመራመር እንችላለን። ለምን እንደሆነም ልንገራችሁ። ቅኝቱ ላይ አይደለ ተገን አድርጎ የተገነባው ይሄ ትራያድ። ቅኝት ደግሞ በምንድን ነው የተገነባው? በድምፅ ልኬት ወይም ደግሞ በግማሽና በርቀት ድምፅ አይደለ? ስለዚህ ምን ማድረግ እንችላለን? ይሄንን የነዚህ 3 ድምጾች አደራደር ልዩነቱን ልናውቅ የምንችለው በመካከላቸው ያለው የድምፅ ርቀት ልዩነት ከኖረ ነው። ስለዚህ ያንን ደግሞ አንድ ላይ እንመለከታለን። ስለዚህ በእነዚህ ሁለት ትራያድ ልዩነት መካከል ሊኖር የሚችለው በእነዚህ ድምፅ መካከል ያለው ልዩነት ነው ብለናል። ስለዚህ ልዩነታቸው ደግሞ ልናውቅ የምንችለው በምን ያህል ድምፅ ርቀት ወይም ደግሞ በምን ያህል ግማሽ ድምፅ ወይም ደግሞ በምን ያህል ቁልፍ ተለያይቷል ወይም ደግሞ መካከላቸው ምን ያህል ቁልፍ አለ የሚለው ሀሳብ ነው። ስለዚህ በሲ እና በኢ መካከል ምን ያህል ቁልፎች አሉ? አሁን ወደ ኪቦርዳችን የምንሄድበት ቦታ ነው። ሲ እዚህ ጋ ነው፣ ኢ እዚህ ጋ ነው። በመካከላቸው ስንት ቁልፍ አለ ወይም ደግሞ ስንት ኪ አለ? እዚህ ሲ አለ፣ ሲ ሻርፕ 1 ቁልፍ፣ ዲ 2 ቁልፍ፣ ዲ ሻርፕ 3 ቁልፍ፣ ከዛ ኢ ጋር መጣን። በሲ እና በኢ መካከል 3 ቁልፎች፣ 2 ጥቁር 1 ነጭ፣ 3 ቁልፎች አሉ ማለት ነው። ስለዚህ እዚህ ጋር 3 ብለን እናስቀምጥ። ለመረዳት አይደል የምንሞክረው። ከኢ ወደ ጂ ስንሄድ በመካከላቸው ስንት ቁልፎች አሉ? ወደ ኪቦርዳችን እንሄዳለን። ኢ ያለ፣ ከዛ ኤፍ 1 ቁልፍ፣ ኤፍ ሻርፕ 2 ቁልፍ፣ ጂ። ስለዚህ በኢ እና በጂ መካከል 2 ቁልፍ ነው ያለው፣ 1 ጥቁር 1 ነጭ። ስለዚህ 2 አለ። ወደ ዲ ስንመጣስ ከዲ እና ከኤፍ መካከል ስንት ቁልፍ ነው ያለው? ኪቦርዳችሁን ሄዳችሁ እዚህም እንመልከት። ዲ አለ፣ ዲ ሻርፕ አለ 1 ቁልፍ፣ ኢ አለ 2 ቁልፍ፣ ኤፍ። ስለዚህ በዲ እና በኤፍ መካከል 2 ቁልፍ ነው ያለው፣ 1 ነጭ 1 ጥቁር። ስለዚህ 2 እንላለን። ኤፍ እና ኤስ ተመልክተን ኤፍ አለ፣ ከዛ ኤፍ ሻርፕ 1፣ ጂ አለ፣ ጂ ሻርፕ 3፣ ኤ። ስለዚህ በኤፍ እና በኤ 3 እያያችሁት ነው። ስለዚህ ወደ ቀጣዩ ወደ ኢ ስንሄድ ከኢ ወደ ጂ ስንት ቁልፍ ነው ያለው? ቶሎ 2። ከጂ ወደ ቢስ ቶሎ እያያችሁ ኪቦርዳችሁ ላይ 3 አይደለ? ወደ ኤፍ እንመጣ። ከኤፍ ወደ ኤስ 3 በመካከሉ፣ ከኤ ወደ ሲስ 2፣ የጂስ 3፣ ይሄ 2፣ ከኤ ወደ ሲስ ቶሎ እያያችሁ 2፣ ከሲ ወደ ኢ 3፣ ከቢ ወደ ዲስ ስንት ነው? 2፣ ከዲ ወደ ኤፍስ 2፣ ከዛ ሲ ይመለሳል ወደዚህ። አሁን በተሰጠን ነገር መሰረት አንደኛው፣ አራተኛው እና አምስተኛው ሜጀር ናቸው ተብለናል። ሁለተኛው፣ ሶስተኛው እና ስድስተኛው ማይነር ትራያድ ነው ተብለናል። ሰባተኛው ደግሞ ዲሚኒሽ ትራያድ።
ስለዚህ ከሽምደዳው የመውጣት ሀሳብ አይደለ ያለን። እነዚህ አንደኛ አራትና አምስተኛ ያሉ ትራያዶች ምን ያመሳስላቸዋል? ለምንስ ሜጀር ሆኑ? 2 3 እና 6 ያሉት ለምን ማይነር ሆነ? ሰባተኛው ሲሆነውስ ለምን ዲሚኒሽድ ሆነ? የሚለውን ነገር ለመረዳት እንሞክር አንድ ላይ። ስለዚህ አንደኛ አራተኛና አምስተኛ ያ ማለትም ይሄ እና ይሄ እስቲ ምን ያመሳስላቸዋል? እስካሁን ድረስ ባወጣናቸው ነገር እስካሁን ድረስ በሰራናቸው መስፈርቶች መሰረት ምን ያመሳስላቸዋል? በድምጾቹ መካከል ያለው የድምጽ ርቀት ተመሳሳይ ፓተርን አይደለ ያለው? ያ ማለትም ከሲ ወደ ኢ ሊሂድ ብል 3 ቁልፍ በመካከል ተዋለው። ከዛ በኋላ ደግሞ ከኢ ወደ ጂ ሊሂድ ብል ደግሞ 2 ቁልፍ ትቼ ነው ማገኘው ያንን ድምጽ። ሄጄ አራተኛ ድምጽ ላይ 3 ድምጽ እዘላለሁ፣ 2 ድምጽ እዘላለሁ፣ 3 ድምጽ እዘላለሁ፣ 2 ድምጽ እዘላለሁ። ስለዚህ ሜጀር ትራያድ ላይ የሆነ ተመሳሳይ የሆነ ባህሪ መያዝ አንችልም ነበር? ተረዳችሁኝ? እሺ አሪፍ አለን። ሜጀር ትራያድ የሚገነባው ስለዚህ የምንመርጠው ድምጽ አለ፣ በመካከሉ 3 ቁልፍ እንዘላለን፣ ከዛ በኋላ ደግሞ 2 ቁልፍ እንዘላለን። ማይነር ሲሆንስ ምን አይነት ባህሪ ነው የሚኖረው መመልከት እንችላለን። ማይነር ትራያድ ይመሰረታሉ የተባሉትን ቦታ ሁለተኛ፣ ሶስተኛ እና ስድስተኛ ነው። ስለዚህ የሚያመሳስላቸውን አሁንም ተመልሰን መመልከት ነው። ምንድነው የምናደርገው? ከአንደኛው ወደ ሶስተኛው ድምጽ ስንሄድ በመካከላቸው 2 ቁልፍ ዘለን፣ ከሶስተኛው ወደ አምስተኛው ደግሞ ቁልፍ ስንሄድ በመካከላቸው 3 ቁልፍ ዘለን ነው የምንሄደው። እነዚህ 2 3 6 ላይ ተመሳሳይ ባህሪነታቸው ያ ነው ማለት ነው። ስኬል ውስጥም ብቸኛዋ የሆነችውን ትራያድ ስንመለከት ዲሚኒሽድ ከሌላ ኮርድ ጋር ወይም ደግሞ ከሌላ ትራያድ ጋር ማመሳሰል ስለማንችል የራሷን ባህሪ ነው የምንመለከተው። ሄደንም ስናያት ከመጀመሪያ ወደ ሶስተኛው ስንሄድ 2 ድምጽ እንዘላለን፣ ከሶስተኛው ወደ አምስተኛው ድምጽ ስንሄድ እንደገና አሁንም 2 ድምጽ እንዘላለን። ዲሚኒሽድ ማለት ማነስ አይደለ? ሜጀር እና ማይነር ኮርድ 3 ይዘላሉ፣ 2 ማይነር ደግሞ 2 ይዘላሉ፣ 3። ዲሚኒሽድ ግን 2 ዘሎ እንደገና 2 ነው የሚዘለው። ከሁለቱም ኮርዶች ስለምታንስ ዲሚኒሽድ ተባለ። ሜጀር ዳያቶኒክ ስኬል ላይም ትራያድ በመስራት የማናገኘው ሌላ ኮርድ ቢኖር ኦግመንትድ ነው። የኦግመንትድም ደግሞ ባህሪ እንመለከታለን። ትራያድ ስንገነባ 1 3 እና 5ኛ ድምጽ ሄደን እንይዛለን ተባብለን ነበረ። ስንይዝም ደግሞ ትራያዶች ቅኝቱ ላይ ባላቸው ቦታ መሰረት የሚሰጡት ኳሊቲ፣ የሚሰጡት ድምጽ፣ የሚያመጡት ስሜት ይለያል ተባብለናል። ምን አይነት ናቸውን ብለናል? ሜጀር፣ ማይነር፣ ዲሚኒሽድ እና ኦግመንትድ። እነዚህ ደግሞ ሜጀር፣ ማይነር፣ ዲሚኒሽድ እና ኦግመንትድ የሚለያዩት በእነዚህ 3 ድምጾች መካከል ያለው ርቀት ነው ተባብለናል ነበረ። ሜጀር ሲሆን መጀመሪያ 3 ቁልፍ ከዛ በኋላ 2 ቁልፍ ይዘላል። ማይነር ሲሆን መጀመሪያ 2 ቁልፍ ከዛ በኋላ 3 ቁልፍ ይዘላል። ዲሚኒሽድ ሲሆንስ ምን ነበር የተባባልነው? 2 ይዘላል ከዛ እንደገና 2። እሺ ኦግመንትድ ሲሆንስ ምን አይነት ነው የሚለው ጥያቄ። ሄዶ ምን ይዘላል? መጀመሪያ 3 ቁልፍ ይዘላል ከዛ በኋላ እንደገና 3 ቁልፍ ይዘላል። ስለዚህ ኦግመንትድ ደግሞ ጭራሽ ከሜጀር ትራያድ በላይ የሆነ ነው። 3 ይዘላል 2 ይዘላል አይደል? ኦግመንትድ ደግሞ 3 ይዘላል እንደገና 3 ይዘላል። ለኦግመንትድ ትራያድ በምሳሌ ያህል እዚሁ ካለን ላይ ቀይረን አስተካክለን ማምጣት እንችላለን። የሲን ኮርድ የሲን ትራያድ ስንመለከት እዚህ ጋር 3 ዘለለ ኢ አይደለ? ይሄ ትራያድ ወይ ይሄ ኮርድ ኦግመንትድ ለመሆን ከሶስተኛው ወደ አምስተኛው ወይም ደግሞ ከኢ ወደ ቀጣዩ ቁልፍ ሲዘል 3 ቁልፍ ነው መዝለል ያለበት። ለዚህ ምን እናደርጋለን? ወደ ኪቦርዳችን እንሄዳለን። ኪቦርዳችን ጋር እንሄድና ኢን እንይዛለን። ኢን ይዘን ደግሞ 3 ቁልፍ እንዘላለን። 3 ቁልፍ ማለት ኤፍ ሻርፕ፣ ጂ እነዚህ የሚዘለሉት ቁልፍ ናቸው። ስለዚህ ቀጣዩ ቁልፍ ምንድነው የሚሆነው? ጂ ሻርፕ። ስለዚህ መተን እዚህ ጋር እቺኛዋ ሌተር እቺኛዋ ኖት ሻርፕ ካረግናት ይሄ ትራያድ ወዲያውኑ ወደ ኦግመንትድ መቀየር እንችላለን ማለት ነው። ስለ ሙዚቃም በዚህ ቪዲዮ እንደዚህ ጠቅለል አድርገን ካወራነው ይበቃናል መሰለኝ። እናንተም ወረቀት እስክሪብቶ እንደያዛችሁ ተስፋ አደርጋለሁ። ከኔም ደግሞ ይበልጥ መረጃዎች ማግኘት የምትፈልጉ ከሆነ እኔንም ቀጥታ ማውራት የምትፈልጉ ከሆነ የቴሌግራም ቻናሌን ተቀላቅላችሁ ደግሞ ከሌሎች ሙዚቃ መማር ከሚፈልጉ ሰው ጋር ደግሞ መማር ራሳችሁን የሙዚቃ ጉዟችሁን መጀመር ከፈለጋችሁ ዲስክሪፕሽን ላይ ገብታችሁ የምትፈልጉትን አይነት ነገር ማግኘት ትችላላችሁ። ዛሬ የሚያስተማርኳችሁን ዋይት ቦርድ ላይ የጻፍኩትንም ደግሞ ግልብጭ አድርጌ ፎቶ አንስቼ እዛው ቴሌግራም
ቻናሌ ላይ ፖስተዋለሁ። ስለዚህ እዛ መቀላቀል እንዳትረሱ። ቤተሰብን ብንሆን ተስፋ አደርጋለሁ። በቀጣይም ቪዲዮ ስለ ሙዚቃ ይበልጥ ጥልቅ የሆኑ ጽንሰ ሀሳቦችን እያነሳን ይበልጥ ራሳችንን እያስተማርን የሙዚቃ ፍቅራችንንም ደግሞ እያረካን እንደምንመጣ ተስፋ አደርጋለሁ። ሰላም ሁኑ።